ሰላም። በዚህ ቪዲዮ ስለ ማቴሪያል ስሪ ስናክ ባር እናያለን። ፋይላችን ሪስቶር እናድርግ እና ስሙና ፓኬጅ ኔሙ ጋር የተወሰነ ለውጥ እናደርግለታለን። ወደ ፕሮጀክታችን ንግባ እስኪ። ሊኒየር ቨርቲካል ወስደን ዊድስ ማች ፓረንት ግራቪቲ በሁለቱም ሴንተር እናደርገዋለን። ሁለት በተኖችን እናስገባ እስኪ። ሁለት በተኖችን አስገብተናል። ምን ጊዜ መርሳት የሌለብን ነገር ቢኖር ቴክስት የሚጠቀሙ ዊድጅቶች ካሉ ቴክስት ከለራቸውን ሪሙቭ ማድረግ አለብን ለማቴሪያል ስሪ። ስለዚህ ኮፒ እናደርገዋለን። እዚጋ ፕላስ አይከኗን ነክተን ሜን እንላለን። እዚጋ ሪፈረንሳችንን ኮፒ ያደረግነውን ፔስት ፋይንድ ሪፕሌስ ኦል ዘን ሴቭ እናደርገዋለን። መስራቱን ቼክ ስናደርገው ኮማንዳችን ኮማንዱን ተቀብሎልናል ማለት ነው። እንወጣለን። አሁን ምንድነው የምናደርገው? መጀመሪያው በተን ጋር እንግባ። ኢቨንት ኦን ክሊክ ጋር እንሂድ። እሺ ወደ ብሎካችን እንወርዳለን። ያውና እሱ ጋር እንገባና የመጀመሪያውን እናስገባዋለን። እሺ ሩት የሚላል ሩት ለሚለው ዩዚንግ ቪው ቢንዲንግ እና ዊዛውት ቪው ቢንዲንግ የሚሉ ኦፕሽኖች አሉ። እነርሱ እንዴት ነው የምንጠቀመው የሚለውን ሾው ሶርስ ኮድ ላይ እንገባለን። ዘን ቶፕ ሌፍት ጋር እናካና እዚህ ጋር ሜን አክቲቪቲ ጃቫ ምትላለች። ከታች ደግሞ ሜን ቢንዲንግ ጃቫ ይላል። ያ ማለት ለሜን አክቲቪቲው ቢንዲንግ አለው ማለት ነው። ስለዚህ ቪው ቢንዲንግ እንጠቀማለን ማለት ነው። አሁን ከረንት አለው ፕሮጀክታችን ላይ ቪው ቢንዲንግ ምንጠቀም ከሆነ ምናስገባው ዩዚንግ ቪው ቢንዲንግ የሚለውን ነው ሩት የሚለው ጋር ማለት ነው። እሺ ቴክስት ደግሞ ምንፈልገው እናደርጋለን። ምን እንበለው? እሺ እንደዚህ ያልነው ሴቭ እናደርገዋለን። ዱሬሽን ያው 3 ናቸው፣ ሾርት፣ ሎንግ እና ኢንዲፋይናይት። ሾርት የሚለውን አስገብተን እስኪ እናያይዘው እና እንውጣ። ወደ ሁለተኛው በተናችን እንሄድ እስኪ። ዘን ኦን ክሊክ ጋር እንሄዳለን። እሺ ኖርድና ብሎካችን ጋር ገብተን እንወስደዋለን። ቪው ቢንዲንግ እንለዋለን። ይሄን ቴክስት ዊዝ አክሽን እንበለው። ስናክ ባር ዊዝ አክሽን። እሺ ሴቭ። ዱሬሽን ጋር ሎንግ የሚለውን እንውሰድለት እስኪ። እዚህ ጋር ከታች የምታዩት ሶስተኛው ሌንግዝ ኢንዲፋይናይት የሚለው ለስናክ ባራችን አክሽን ሰርተንለት አክሽን አስገብተንለት ያን አክሽን ክሊክ ካልተደረገ ፈጽሞ እንዳይጠፋ ነው የሚያደርግልን። ማለት ይሄን ሌንግዝ ኢንዲፋይናይት እንጠቀም ከሆነ በቃ ጭራሽ ስናክ ባሩ አንዴ ከመጣ አይጠፋም። የሆነ አክሽን እስክንወስድለት ማለት ነው። ለምሳሌ ሴት አክሽን ኦኬ ብለናታል አይደል? ኦኬ የምትሏን እስካልነካናት ድረስ ስናክ ባሩ አይጠፋም ማለት ነው። ጥቅሙ ያ ነው። እሺ አክሽን አክሴፕትድ እንበለው እስኪ እና ያይዘው መታየትን ይመስላል። ሴቭ እናድርግና እስኪ ፕሮጀክታችንን ራን ኢንስታል ኦፕን። እሺ ወደ አፕሊኬሽናችን ገብተናል። የመጀመሪያውን በተን ስናከየው ስናክ ባራችን መጥቷል። የአክሽኑን ደግሞ ቼክ እናድርገው። ስናክ ባሩ ዩዝ አክሽን ዛ ኦኬ የምትላለች ፕረስ እናደርጋት። ይዩት። ቲሙን እንቀይረው። ስናክ ባራችን በዚህ መንገድ ሰርቷል ማለት ነው።